በኢሳት ሰበር የተባለ አዲስ ዜና ተሰምቷል። አዲሱ የኢራን መሪ ሙጅተባ ኻሜኒ በኢሳት የሰጠው አዲስ መግለጫ አለ። እስከ መጨረሻው አብራችን ቆዩ። ኢራን ጦርነት አትፈልግም፣ ገፍቶ ለመጣ ግን መብቷን አሳልፋ አትሰጥም። የኢራን ጦር በጠላቶቹ የተሰነዘረበትን ጥቃት ወደ ታላቅ ድል ቀይሮታል። በዚህም አላበቁም። ለአረብ ሀገራትና ለጎረቤት ሀገራት መልእክታቸውን አስተላልፈዋል። ኢራን ከጎረቤቶቿ ጋር ወንድማማችነትና ቀጠናዊ ትብብርን ለማሳየት ተገቢውን ምላሽ እየጠበቀች ትገኛለች። የጎረቤት ሀገራት በምዕራባውያን የውሸት ቃል ኪዳን እንዳይዘናጉም አሳስበዋል። ጎረቤቶቻችን ከነዚህ ኃይሎች ፊታቸውን ካላዞሩ እውነተኛ ትብብር አይመጣም። ለኢራን የደቡብ ጎረቤቶቻችን የምነግራቸው ነገር ቢኖር እናንተ ታምር እያያችሁ ነው። በትክክል እዩ፣ በትክክልም ተረዱ፣ በትክክለኛ ቦታም ቁሙ። እናም የሸይጣኖችን የሐሰት ቃል ኪዳንም ተጠራጠሩ። ወንድሞቻችን ናችሁና ቅን ልቦናችንን ልናሳያችሁ ተገቢውን ምላሽ እየጠበቅን እንገኛለን። አክለውም ኢራን የሆርሙዝ ሰርጥን አስተዳደር ወደ አዲስ ምዕራፍ ለማሸጋገር ማቀዷንም ተናግረዋል። ላለፉት 40 ቀናት የታየው ህዝባዊ አንድነትም የኢራንን ጥንካሬ ያሳያል። በዚሁም ቀጥሉ። አሁን ያልኳችሁ ለህዝባቸው ነው ያስተላለፉት። በመጨረሻም እንዲህ ብለዋል። እኛ የጦርነት ፍላጎት የለንም፣ በመብታችን ለሚመጣ ግን እኛ ሁሌም ቢሆን ወደ ኋላ አንልም፣ እንመክታለን ወይም ደግሞ ተገቢውን ምላሽ እንሰጣለን ሲሉ ተደምጠዋል። ይህንን ያሉት በኢራን ብሔራዊ ቴሌቪዥን እንግዲህ የ40 ቀን የአባታቸው መታሰቢያ ላይ ነው ይህንን የተናገሩት። እናንተ በዚህ መግለጫ ላይ ሀሳባችሁ ምንድነው? ሁላችሁም ኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።